እግሬ በጣም እየከበደኝ ነው ምንድነው ይግረች አላህ ያረግልኛል ምንም ጥርጥር ነገር አለ 3 ጊዜ ድፍንፍና አድርጌ የምነግር ነገር በቃ ከህዝቡን ከማንም አልከጅም አላህ አለምንም ጥርጥር ያረግልኛል በቃ ገባ እንደሚያሽረኝ እርግጠኛ ነኝ አሁን ከዛ ካጅ እንደመጣው እንደዚህ ቅርፍት አድርገው እንዲያነሱልኝ አሁን የማለ በቃ ወደ ኋላ ያስቀረኝ ህግሪ ነው የሚቀርፍ ነገር ነው አዎ በቃ ሰው ሲነግረኝ የሆነ እንደንትን ነገር ነው አሉኝ እዛ አርቦ ፍሎ ሀየመው እንደ ልጋግ ነው ግን ብዙ ብር ይላል እንጂ ይሄ መነሳት የሚችል ነው ጣቶች እኮ አሉ ግልብጫ ባሳይ ጣቶች አሉ ጥፍሮች አሉ አምስቱ እንደ ድንጋ ነው በቃ አላህ እንዲ አርጎ የጣደብኛል አላህ መሸም በቃ ያሳይን ዙለይካን አይታል ያችን ባልቴ ጥርሷን ወልቅልቅ ያለውና አላህ Subhanahu Wa Ta'ala እንደዛ ሲሰራት በነብዩ ላይ ሰበብ አድርጎት ሁሉንም ምን ያረግልሃለሁኝ ብሎ አልነፈገውም እኮ አላህ መርሃባ አላህ ነው ያለው እንደዛ ልክ እንደዛ እንደወጣኔንም አላህ መሸልቀቅ ከብዶት አይደል እንደዛ አላህ አድርጎ ይመቸም ይሁንም ነው ኢንሻአላህ ሁሉም የረገጠ ይሁላ መሸም ደነኛ ሆኜ ይመልከቱ ነው ወላሂ ግን አንገቴ ቢቆረጥ ይቅርታ አርግልኝ እግሬን አላስቆርጥ በሞት ይሻለኛል ማለት በምን እንደሆነ ታውቃለህ ውስጤ በቃ እግሬ ይታየኛል ይሄ እግሬ እንደዚህ እንዳለ ላንተ አብጦ ነው የሚታየው ለኔ ግን የሚታየኝ እንዳንተ ይሄ እግሬ የለም ኖርማል እንዳለ ኖርማል ነገር ነው በቃ እንደዚህ የሚታየኝ እዚህ ላይ የሚታየኝ እንደዛ ነው ለሰው ደግሞ የሚታየው ይሄ አበጠው ነው የሚታየው ለኔ ደግሞ የሚታየኝ ደግሞ እንደዚህ ንጹህ ሆነ እንደዚህ ነው የሚታየኝ አላህ ምስክሬ የሚታየኝ አሁን አንዳንድ ሰው በቃ እንደው ወይኔ ይላል በቃ ያዩ ጊዜ እንደው ሸሸት ብርግግ ይላሉ አዎ ከዛ እንደዚህ ብዬ ድንግጥ እላለሁ መስጂድስ ምናምንስ መስጊድን ይሰግጃ አላቀም ሰውና አዛ እንዳላረግ ይያልኩ ኦኬ ለምን እንደሆነ ታውቃለህ አላህ የጣለብኝን ፈተና ራሴ ነው መቻል ያለብኝ ምሳሌ ይሄ መስገጃ ነው ብዙ ዑለማ ሊገባ ይችላል እኔ አንድ ይሁዱ አርጌ ገብቼ በሰግር ሁለተኛ አሁን አንዳንዱ ሰው ደስ ላይለው ይችላል ገባ አላህ ያመጣብን ፈተና በውስጥ ነው መያዝ ያለብህ ሌላው ጁማ ሲሄዱን ጁማ አልሄድም አዛላ ለማድረግ ነው አዎ ለምንድነው ማትሄዱ የሚሉ ሲሉኝ ምክንያቴን አላህ ያውቃል እላለሁ እነሱ ጋር ሶላት ሰግድ በቃ አይተውኝ የሚሩቁኝ ሁላ ይመስለኛል ሁለት ደግሞ ያ ልጅ እየመጣ እየሰገደ ነው ብለው አንዳንድ አሁን ትልልቅ ሰው ሊመጡ ይችላል ባላ ስራ አልገባም እነዛ ሰዎች አሁን ሊቀሩ ይችላሉ ለሰውኔ ደግሞ አዛሁኝ ደግሞ አላህ እንዳይኮነን እንዳይቀጣይ ይፈራል ከሁላ አደብጆ ዶ አርጌ ቤቴ በሰግድ ሳብዬ መስገጃን አንጥፌ ነው ቤቴ የምሰግድ ዶክምና ይደረግና አንብለው ነበር አቅመም የለኝም እዛ ድረስ እኔም ራስ የታከምከው ታከም ያላቀም እኔ በቃ ማለት ሐኪም ምን የማላህ ነው ይቅርታ አርግልኝ ዶክተር ነክቶኛል ሲያብጥ ምናምን ኤሌፋንታሲስ ነው ብለው ቺፌ ነበር መጀመሪያ ድሮ በልጅነቴ ትምህርት እየተማርኩ ብር ተዋጥቶ ቦሮሰዱኝ ከልጅነት ጀምሮ ነው እንዴ አዎ ከዛ እግሩ ይቆረስ ሲል እኔ አልቆረጥም ፈጣሪ ሰራውን ሰው እንደጀመረ እንትን ይበል እኔ ጎኔ ሰው የለኝም የተንፋቀኩማ እኔ አልበላም ምናምን ብየት ተውኩት እዚሁ ያላህ ነገር በጣም ያመኝ ነበር በጣም እንቅልፍ አልተኛም ማብራት እንዲበርሶልኝ ነበር በቃ አመተኛው በቃ በእግሬ ውስጥ የሆነ ነገር ይሄድብኛል አሁን አላህ ሻሃዳ ቢየሰስ እንትን ስል ያ ውስጡን የሚረብሸኝ የሚሄድብኝ ነገር የለም ድምጽ የለም ምን የለም እልም አለ በቃ አሁን እንደ ሰው ራገጣለሁ እንደ ሰው ሄዳለሁ ግን እብጠቱ እንዳለ እብጠቱ ጣቶች አሉ እንደዚህ ቁስል ምናምን አለው ምንም ቁስል የለም በቃ ደረቅ ነው እንዳንተ ሆኖ እንደዚህ በቃ ንፈት ነው እንጂ ውስጡ ያለው ስሜት ምናምን የለም ምንም ነገር የለም ድሮ በጣም ይሰማ አሁን ምንም ነገር የለም በቃ እንደ ልብ ይሄዳለሁ ግን ሳስተኛው ግን ቀጥን ይላል እንደዚህ ተንፈስ ይላል እንግዲህ ተመልካቾቻችን ይሄንን ቪዲዮ የምትመለከቱ ሰዎችም ይሁን የሚመለከታችሁ አካላት በተለይ ደግሞ ሐምዛን በትብብር ተባብረን ሐምዛን በተለይ ደግሞ ህክምናው ዘርፉን ያላችሁ ሰዎች የሚዲያ ባለሙያዎችም ይሁን ሐምዛን ካለበት ከዚህ ነገር እንደምናወጣ በአላህ ፍቃድ ተስፋ አደርጋለሁ እጅግ በጣም ምን ችለውን ተብብር እናደርጋለን በኢድኒላሂል ከሪም አላህ ደግሞ ሁን ያለው ነገር ከመሆን ሊያስቆመው የሚችል ነገር ምንም የለም